ሰላም ጤና ይስጥልኝ እንደምን ሰነበታችሁ እንደምታውቁኝ ተስናኝ ኑ በእግዚአብሔር እናመስግን የሚል ዩቲዩብ ቻናል ላይ ያለኝ ነው ባዝ ላጋድም ፌስቡክ ላይ መከታተል ትችላላችሁ ዛሬ ይሄ አንድ ቅኝት ነው የትዝታ ቅኝት ነው ይሄ ባለማዊ ዘፈን የሚሆነው የትዝታ ቅኝት ነው እና በዛ ቅኝት ውስጥ አንድ መዝሙር የቻልኩትን ለበል ካወቃችሁት መዝሙሩን አብራችሁ በሉ ካላወቃችሁት እንግዲህ ጥሩ ተጫዋች አይደለም ማለት ነው ለማንኛውም እንግዲህ እናንተ ናችሁ የምትገመግሙ አስተያየት ስጡ ትችላለህ አትችልም እንደዚህ አስተካክል እንደዚህ አድርግ ብትሉኝ ለመቀበል ዝግጁ ነኝ ለምሳሌ በባለፈው አለባበስን አስተካክል አሉኝ ነጠላ ለምን አላደረክም አሉኝ እንደዚህ ነገሮች እሺ አለባበስን አስተካክያለሁ ነጠላ እንግዲህ ጸሎት ላይ አይደለም በትክክል ውስጥ አይደለም ያለው ነጠላ እንዴት አድርጌ ለብሼ እንደምዘምር አላውቅም ከቤቴ ነው ያለው እንደምታዩት ባይኬም አለ እና ነጠላ አድርጌ ላዘመር እችላለሁ ከዚህ እየተለማመድኩ ነውና ሁሌ ለመለማመድ ከራስ አነሳ ነጠላ አድርጌ ዘምራለሁ እና እሺ ይቅርታ ወደዛ ስር ለማንኛውም ይሄ የትዝታ ቅኝት ነው በዚህ የተቃኘ መዝሙር ወይም በዚህ የተዘመረ መዝሙር አንድ መዝሙር ብለላችሁ ካወቃችሁት አብራችሁ በሉ መጀመሪያ አዝባችሁ ለና አብረን እንለዋለን አንድ ነገር ግን ያወቁ እንተኛ የተገነዘብኩት እየዘመሩ አብሮ ጭራሽ መጫወት በጣም ይከብዳል እኔ እንደዚህ ለሚያደርጉት ሰዎች እየዘመሩ እየተጫወቱ አብረው ለሚዘምሩት በጣም ነው ማደንቃቸው ምክንያቱም በጣም ነው የሚከብደው ምክንያቱም ክራሩን መስማት አለብኝ የኔም ድምጽ መስማት አለብኝና አብሬ መሄድ አልችልም ጣቶቼ የት ላይ እንደሚያርፉ በደንብ አልተላመድኩምና በጣም ይከብዳል ነገረ ዮሐንስ ቴዎድሮስ ዮሴፍ የተጫወተ ይዘምራል ሌላ ማን አለ ይልማ እየዘመረ ነው የሚጫወተው ሌላ ማለውና በጣም ከባድ እንደሆነ ነው እንትምላችሁ እና እንዳውም በዚህ አጋጣሚ እንደዚህ ያላቸው ታለንት ሰዎች እንደዚህ የሚያደርጉ ሰዎች ምን ያህል ከባድ እንደሆነና እነሱ እና ጎበዞች እንደሆኑ ምን ያህል ዕውቀት እንዳላቸው መገንዘብ ትችላላችሁ እኔ እየተጫወትኩ መዘመር አልቻልኩም እና ብቻውን ልሞክር ተርቼ መጫወታለሁ ማርያም በየ መጫወታለሁ የምስጋና በስምሽ ነውና ላንቺ ምስጋና እናት አባቴ
ይመስላል ስምሽን ጠረች የሚለው እና የትዝታ ቅኝት ለመሆኑ ዘፈን የምታውቁ ወይም ሰብታችን የምታውቁት በዚህ ታውቁታላችሁ ይሄ ራሱ ይወስዳል